farogantai Dorana Gajbaba uradai Dorana Arshe bonke Dorana Undana zato grese Dorana Afena dalke kambai Dorana Maratana makke gardai Dorana Ibram rabe uradai Dorana Sanana gollu borodai Dorana Oshana gobana kujai Dorana Shotena malo wajai ፓርቲያችን ብልጽግና ሰው ተኮር ፕሮጀክቶችን ጨርሶ የሚጀምር ስራ ላይ ያለ ፈተናዎችን ወደ እድል የሚቀይር ምንም ከባድ ነገር ቢገጥምም መፍትሄ ይዞ መጥቶ የሚቀይር በተግባር ተፈትሾ ውጤታማ የሆነ ሀገር አሻጋሪ ፓርቲ ነው። ፓርቲያችን ሀገራችን ኢትዮጵያ የገጠማትን በርካታ ስብራቶችን በተለይም የፖለቲካ ስብራት፣ የኢኮኖሚ ስብራት፣ ማህበራዊ ስብራቶችን መጠገን ብቻ ሳይሆን አክሞ ኢትዮጵያ በአፍሪካ የብልጽግና ተምሳሌት ኢትዮጵያ ለዓለም ለብልጽግና ተምሳሌት መሆኗን የሚያሳይ ትምህርት እንድትሰጥ በትክክለኛ መንገድ ሆና ዜጎቿን እየቀየረች ያለች ታላቅ ሀገር መሆኗን ያሳየ በባለፉት 8 ዓመታት ትላልቅ ድሎችን ያስመዘገበ የባህል እጥፋት የታሪክ እጥፋትን ያስመዘገበ ታላቅ ፓርቲ ነው። ብልጽግናና ዲታና ብልጽግና ማንም አይለያቸው የአንድ ሳንቲም ሁለት ገጽታዎች ናቸው። ይህንን ስል የዚህ ህዝብ ትልቅ ጥያቄ ነበረው። ይህ መንገድ የፒስታ መንገድ ወይም ደግሞ ክረምት ከበጋ የሚያስገባ መንገድ ለመስራት አቅቶን ረጅም ጊዜ የወሰደ በጨረታ ዝቅተኛ ደረጃ አስፋልት ይሰራ ተብሎ ጨረታ ወጥቶ ስራ ከተጀመረ በኋላ መንግስታችን ለዚህ ህዝብ አንደኛ ደረጃ አስፋልት ነው የሚገባው፣ ይህንን መንገድ አስቸጋሪ መንገድ ለዘመናት የተቆለፈ ወይም ደግሞ በሩ የተዘጋበትን ህዝብ ማዳን ወይም ደግሞ በር መክፈት ስለምንችል የተሻለ አስፋልት የኮንክሪት አስፋልት መንገድ ይሰራ ብሎ ወስኖ በአጭር ጊዜ ውስጥ ወደ ኮንክሪት ተቀይሮ መንገዱ እያለቀ ባለበት የምናካሄደው 7ኛ ጠቅላላ ምርጫ አስፋልት ኮንክሪት ዛላ ከተማን አልፎ የመጨረሻ ምዕራፍ ላይ ሆኖ ከተማዋም ውበት በውበት ሆና ምርጫ ለማካሄድ ስንዘጋጅ ታሪካዊ ያደርገዋልና በዚህ ታሪካዊ ኩነት በዚህ ታሪካዊ ወቅት ብልጽግናን ለዚህ ለታላቁ የዲታ ህዝብ ባለውለታ ለሆነው ፓርቲ መምረጥ ብቻ ሳይሆን የሚከፈል መስዋዕትነት ለመክፈል ዝግጁ ከሆነው ህዝብ ጋር አንድ ላይ በዚህ መድረክ መገኘት መታደል ነውና በድጋሚ እንኳን ደስ አለን ደስ ያላችሁ። ይህንን ፓርቲ መምረጥ የዲታን ብልጽግና ማስቀጠል፣ ይህንን ፓርቲ መምረጥ የዲታ ወረዳን ከፍታ መጨመር ስለሆነ ብልጽግና ፓርቲያችንን ይዘን የቀረብነው የስንዴ ነዶ ምልክታችን መርጣችሁ ከምንም በላይ ስኬታማ ጊዜ ለመሻገር እዚህ ለተሰበሰባችሁ ህዝቦች እዚህ ታላቅ ዱቡሻ በዳልባንሳ ዱቡሻ ከምንም በላይ ምርጫው ሰላማዊ ሆኖ እንዲጠናቀቅ ሰላም ስላለ ነው ዛሬ እንደዚህ ቁጭ ብላችሁ እናቶች ከነ ሙሉ ውበታችሁና ሞገሳችሁ ወጣቶችም ቆማችሁ የሀገር ሽማግሌዎችም ከነ ወዛችሁ እኛም ነፃ ሆነን ለመናገር ከእናንተ መሃል ለመቆም እዚህ የመጣነው ሰላም ስላለ ነው። የጋሞ አባቶች የሰላም ተምሳሌቶች ናቸው። እሳትም በእርጥብ ሳር የሚያበርዱ ተጎድቶም ቢሆን የከፋ ጉዳት እንዳይመጣ
እውነትና መሪ ላይ ቆመው ጸብን የሚያበርዱ ከእውነት ውጪ ሌላ ነገር ማያስቡ ለጊዜያዊ ጥቅም ህዝብን መንግስትን አሳልፈው የማይሰጡ አባቶች የአባቶችን ግሳጽና ምክር የሚሰማ ወጣት ያለበት ሀገር ያለበት ወረዳ ያለበት ክልል የሰላም ተምሳሌት ክልል ነው። ስለዚህ እስከ ግንቦት 24 ከግንቦት 24 በኋላ እዚህ ከብልጽግና ፓርቲ ጋር የሚወዳደሩ በርካታ ሌሎች የፖለቲካ ፓርቲዎች አሉ፣ በግልም ይወዳደሩ አሉ። አብረን ተወዳድረን በሰላማዊ መንገድ የሚያሸንፍ አሸንፈው መንግስት መስርተን ይሄን ነው። ሰላም እንፈልጋለን። መቻቻል ያስፈልጋል። ፍቅር ያስፈልጋል። ስለዚህ ሰላማችሁ በእጃችሁ ስለሆነ ከምንም በላይ ሰላማችሁን ጠብቃችሁ የሰላም ተምሳሌትነታችሁን አረጋግጣችሁ ምንም ነገር ኮሽታ ሳይኖር ያለ ምንም ስጋት ያለ ምንም መገፋፋት ወንድማማችነትን ፓርቲያችን ብልጽግና ታላቁ ትርክት ወንድማማችነት ነው። አንዳችን ለአንዳችን አንዳችን ከአንዳችን ጋር ተፋቅረን ተዋደን ከኖርን ይሄ ምድር ለሁሉም ይበቃል። ስለዚህ ሰላም በይቅርታ በፍቅር ዲታ የሰላም ሰገነት ሆና ምርጫው በሰላማዊ መንገድ እንዲጠናቀቅ ሰላማችሁን ጠብቃችሁ እስከ መጨረሻው ድረስ ጸንታችሁ እንድትቀጥሉ አደራ ይላለሁ። ይህንን አደራ ስለመቀበላችሁ በጭብጨባ እንድታደርጉ ጠይቃችኋለሁ።